ዝሙት ግን ራስን ይጎዳል። ዝሙት እንደ ጩቤ ነው፣ ራስን እንደ መግደል ነው። ራስን ነው የሚገድለው። በቃ ኢጎን ይመታል፣ መናፍስት ይገባል። ለመናፍስት መንገድ መክፈት ማለት ነው። ባዶ ያስቀራል። ሴትም ሆነሽ ዝሙት ህይወት ውስጥ ያለሽ ለስጋዊ ስሜት ለ5 እና ለ10 ደቂቃ ብለሽ የቀረ ዘመንሽን ዴስቲኒሽን አታስወስጂ። ዮሴፍ የንጉሱ ሚስት እስር ቤት እያለ እሱን ፈልጋ እንደዛ አምራ ስትመጣ የንጉሱ ሚስት ግብጻዊት ናት አይደል? ግብጻውያን በተፈጥሯቸው ቆንጆች ናቸው። ከዛ በላይ ደግሞ የንጉስ ሚስት ናት። ኢማጂን ምን ያህል አምራ፣ ምን ያህል እንደ አስቴር ቅባት ተቀብታ፣ ምን ያህል ሽቶ ተቀብታ፣ ምን ያህል የሐር ልብስ ለብሳ እሱ ጋር እንደመጣች አስቡት። ሲያያት እኮ ስላልፈለጋት እኮ አይደለም። ልክ ሲያያት ግን ትዝ ያለው ምንድነው መሰላችሁ? እግዚአብሔር የሰጠው አሳይመንት፣ እግዚአብሔር የሰጠው ጥሪ። ኦ ማይ ጋድ! እዛ የንግስና ቦታ የተሰጠውን ሲያስታውስ ያኔ ነው ይሄንን አደርግ ዘንድ አልችልም ብሎ ሮጦ የሄደው፣ አምልጦ የሄደው። ይኸውላችሁ ዮሴፍ ከንጉሱ ሚስት ጋር ተኝቶ ቢሆን ኖሮ ዮሴፍን ጉድጓድ ውስጥ ገባ፣ ከጉድጓድም ወጣ፣ ከዛም ከንጉሱ ሚስት ጋር ተኛ ተብሎ ሜቢ ንጉሱ ገደለው፣ አረደው፣ በሰይፍ አንገቱን ቆረጠ በሚል ታሪክ ይቋጭ ነበር። ግን ዮሴፍ ንግስና ላይ ወጥቶ አየነው። ለምን? ሰይጣን ይወላችሁ እግዚአብሔር በተለይ ህይወታችን ላይ አሳይመንት ሲኖር አንድ በጣም በሌላ ነገር አቅተነው ልናቅተው ማንችለው በዝሙት እንደሆነ ያውቃል። ምክንያቱም ዝሙት የውሳኔ ነው፣ የቫልዩ ጉዳይ ነው። ኦኬ፣ የቫልዩ ጉዳይ ነው። ዝሙት የቫልዩ ጉዳይ ነው። አንድ ሰው ዝሙት ውስጥ የወደቀው ውስጡ ማንነቱ ላይ ስላልተሰራ ነው። ኦኬ፣ ውስጥ ያለ ማንነት ላይ ያለ የተበላሸ ነገር ነው እንጂ አጋጣሚ ነው፣ ተሳስቶ ነው፣ እንደዚህ እኮ ስለሆነ ነው፣ እኔ እኮ ቺት ያደረኩት እኮ ሚስቴ እኮ ከሀገር ውጪ ስለነበረች ነው እና ፓርት ታይም ገርል ፍሬንድ ያዝ ብለዋል እግዚአብሔር ቃል። በመሃል እሷ በሌለችበት ሰዓት ከቨር የምታደርግልህ ፓርት ታይም ቅጣር ተብለሃል። እንደው ምክንያቱ ራሱ ሲሰማ ራሱ በቃ ያንገሸግሻል። ምክንያቱ ራሱ እግዚአብሔር ክበር፣ አንተ ባል ነህ፣ አንተ አባት ነህ ብሎ እዚህም እዛም የምትሄድበት ምክንያት ይሄ ያንተ የውስጥ ብልሽት ነው፣ ውስጥ ያለ ብልሽት ነው እንጂ ማንም ሴት አሳስተህ አይደለ። የትኛው የንጉስ ሚስት መታ፣ የትኛው የሐር ልብስ መታ አሳስተህ ነው?